ሶስት ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም የውመል ቂያማ አላህ ሱብሓነሁ ወተዓላ በጭራሽ አያናግራቸውም በእነርሱ ላይ ከመቆጣቱ የተነሳ ማለት ነው። ወላ ينظሩ ኢለይሂም አላህ በረህመት አይኑም አያያቸውም። መቼም ከአላህ የሚሰወር የለም። ነገር ግን ይሄ ነዝረቱ الرحማን የሚባለው የእዝነት እይታን አያያቸውም። ወላ يزكيهم ከወንጀላቸውም አያጠራቸውም። ወለሁም عذابun አሊም ለነዚህ ሰዎች አሳማሚ የሆነ ቅጣት አላቸው አሉ። አራት ነገር አያናግራቸውም፣ በረህመቱ አይኑ አያያቸውም፣ ከወንጀላቸው አያጠራቸውም፣ አሳማሚ ቅጣት አላቸው ብለው ነብይ ተናገሩ። فقرأها رسول الله صلى الله عليه وسلم 3 مرات ይላል أو 3 مرار ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ቃል 3 ጊዜ ደጋገሙት። ثلاثة لا يكلمهم الله ولا ينظر إليهم ولا يزكيهم ولهم عذاب أليم እያሉ 3 ሲደጋግሙት ምን አልኩኝ ያ ረሱላህ አልኳቸው ኻቡ ወኸሲሩ መንሁም ያ ረሱላህ እነዚህ ሰዎች ተዋረዱ ከሰሩ ዋጋ የላቸውም። እንግዲህ አላህ በረህመት አይኑ ካላያቸው ከወንጀላቸው ካላጠራቸው አላህ ሱብሓነሁ ወተዓላ ካላናገራቸው ከባድ ቅጣት ውስጥ ከገቡ በቃ ፋይዳም የላቸውም። ኻቡ ወኸሲሩ አልኳቸው የከሰሩ የጠፉ ናቸው። ማን ናቸው ስላቸው ጊዜ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አልሙስቢሉ አሉ። አንደኛው በኩራት ልብሱን የሚጎትት ሽርጡም ይሁን ጀለቢያውንም ይሁን ሱሪውንም ይሁን በኩራት መንፈስ እየጎተተ የሚሄድ ይሄ በተለይ በአረቢያው ማህበረሰብ ውስጥ የኩራት መገለጫ ሆኖ ልብስን መጎተት እነሱ ጋር እንደ ትልቅነት የሚታይበት ሰዓት ነበር። ኩራት ያለበት ሰው የብናኝ ክብደት ኩራት ያለበት ሰው ጀነት አይገባም ተብሏል። ስለዚህ እዚህ ቦታ ላይ ይሄንን በኩራት መንፈስ የሚጎትቱ ሰዎች አሉ። አልሙስቢል ማለት ከቁርጭምጭሚቱ በታች የሚያደርግ አለባበሳችንን ቆም ብለን እንዴት ነው የምንለብሰው? አጠር አድርገን መልበስን የሆነ እንደ ውርደት የሚመስለንና እንደ ሽንፈት የሚመስለን መጎተትን ደግሞ እንደ ስልጣኔና እንደ ከፍታ የሚመስለን ሰዎች አሉ። ያሳጠሩ ሰዎችንም ስናይ ውስጣችንን የሚረብሸኝና ደም ፍላታችን የሚመጣ ሰዎች አለን። እነዛን ሰዎች ባላየን የሚል ችግር ያለበት ሰው አለ። ከራስ ጋር ተሳሰብ። እዚህ ቦታ ላይ ይሄንን ሐዲስ የነገሩን ነብዩ ሰለላሁ ዐለይሂ ወሰለም ናቸው። የሙስሊም ሽርጡ እስከ ግማሽ ባቱ ድረስ ነው። ካልሆነ ደግሞ እስከ ቁርጭምጭሚቱ ድረስ ነው። ከቁርጭምጭሚት በታች የሆነ የሳት ነው ብለው ነብይ ተናግረዋል። ይሄ አስፈሪ ሐዲስ ነው። ተጠንቀቀው ለማንኛውም። ሁለተኛው ወልመናኑ አሉ መናን ነው አሉ። መናን ማለት ገንዘቡን ሰጥቶ ለሆኑ ሰዎች የተቸገሩ ሰዎችን ረድቶ ሲያበቃ በሰራው ስራ የሚመጻደቅ እነዛን ሰዎችን የሚያሸማቅቅ ማለት ነው። እኔ አይደለም እንዲያረኩልህ እኛ እኮ ነን ህይወቱን የለወጥ ነው እኔ እኮ ነኝ እንደዚህ ያደረኩለት ምናምን ብሎ ሰውየውም ሲመጣ በየቦታው መልካም ላዋለለት ሰውዬ ቁጭ ብድግ ከሱ የሚጠብቅ ማለት ነው። ሙእሚኖች ግን ላኑሪዱ ሚንኩም ጀዛአ ወላ ሹኩራ ከናንተ ምስጋናም ሆነ ወሮታ አንፈልግም የሚሉ ናቸውና ተመጻዳቂ አሉ። ሶስተኛው ነቢያችን ሰለላሁ ዐለይሂ ወሰለም ያነሱት ማን ነው? ወልሙንፊቁ ሲላዓተሁ ቢልሐሊፍ الካዚብ ይላሉ። እቃውን በሐሰት መሐላ የሚያሻሽጥ ሰው ነው አሉ። በሐሰት መሐላ ወላሂ ቢላሂ ይሄንን እቃ የገዛሁት እኔ በ50 ብር ነው ላንተ ስል ነው ወዳጄ ስለሆንክ ደንበኛዬ ስለሆንኩ ነው ወላሂ በ60 ብር ምሸጥልህ እንጂ አያዋጣኝም አዋጥቶኝ አይደለም ይላል። በየቦታው መሐላ ሳታስምለው መሐላ የሚምል እንግዲህ ይሄ መንፈቃቱ ሊሰላአ ነው ያሉት። መሐላ የሚባለው እቃ ያሻሽጣል። መምሐቀቱ ሊልከስብ ነው ያሉት። በረካውን ግን የሽያጩን ያጠፈዋል ነው። አንተ ከሰው ዋሽተህም አጭበርብረህም ገንዘባቸውን አላግባብ ወስደህ ሊሆን ይችላል በመሐላ ነገር ግን ያ ገንዘብህን አይደለም ትርፉን ዋናውን ገንዘብህን ራሱ በረከቱን ሁሉ ሊነሳ ስለሚችል እነዚህ 3 ሰዎች አላህ በረህመት አይኑ ማያያቸው ማናግራቸው ለነሱ አሳማሚ ቅጣት ያላቸው ሰዎች ናቸውና ጥንቃቄ እናድርግ። እነዚህ ሰዎች ልብሱን የሚጎትት እንደዚሁ እቃውን በሐሰት መሐላ የሚያሻሽጥና ተመጻዳቂ ብለዋልና ከነዚህ ላለመሆን ጥንቃቄ እናድርግ። ይሄ ሐዲስ ኢማም ሙስሊም የዘገቡት ነው። አላህ ሱብሓነሁ ወተዓላ ከነዚህ ሰዎች አያድርገን። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ